እባክህን አድንልኝ። ሐምሌ 1885 እንደ አውሮፓውያን አቆጣጠር በፈረንሳይ የምትገኝ አንድ ትንሽ መንደር ውስጥ ጆሴፍ ሚስተር የተባለ የ9 ዓመት ሕፃን ልጅ ከትምህርት ቤት እየተመለሰ ሳለ ነበር ባልታሰበ ሁኔታ በአንድ እብድ ውሻ የተነከሰው። ውሻው ሕፃኑን መሬት ላይ ጥሎ ለረጅም ደቂቃዎች ያህል ያቆስለዋል። ሕፃኑ ጆሴፍ 14 ቦታ ላይ በከባድ ሁኔታ ተነክሶ በደም ተውጦ ወደ ቤቱ ይሄዳል። ሰላም፣ ከግሎባል ቮይስ ኔትወርክ ወይንሸት ንጉሴ ነኝ። በወቅቱ የእብድ ውሻ በሽታ ወይም ራቢስ መድኃኒት አልነበረውም። የተነከሰ ሰው ሁሉ የሚጠብቀው አንድ ነገር ብቻ ነበር፣ እሱም አሰቃቂ ሞት። የልጁ እናት ግን ተስፋ አልቆረጠችም። በፓሪስ ከተማ ውስጥ በአይን የማይታዩ ጥቃቅን ጀርሞችን የሚያጠና አንድ እንግዳ ሳይንቲስት እንዳለ ሰማች። ስሙ ሉዊ ፓስተር ይባላል። እናትየው ልጇን በእቅፏ ይዛ እየተንሰቀሰቀች ወደ ፓሪስ ተጓዘች። ፍርሃት፣ ኃላፊነትና ታሪካዊ ውሳኔ። የሉዊ ፓስተር ላብራቶሪ ሲደርሱ ፓስተር የቆሰለውን ሕፃን አይቶ ልቡ ተነካ። ነገር ግን ትልቅ ችግር ነበር። ፓስተር የሕክምና ዶክተር አልነበረም፣ ኬሚስት እንጂ። የሰራውን ክትባት የሞከረው በጥንቸሎችና በውሾች ላይ ብቻ ነበር። በሰው ልጅ ላይ መሞከር ቀርቶ አስቦት እንኳን አያውቅም ነበር። ፓስተር በከፍተኛ ጭንቀት ውስጥ ወደቀ። ይህንን ክትባት ለሕፃኑ ሰጥቼው ቢሞትስ? እኔ ነኝ የምከሰሰው፣ ስሜም ይጠፋል ሲል አሰበ። በሌላ በኩል ደግሞ ክትባቱን ካልሰጠው ሕፃኑ መሞቱ 100% እርግጠኛ ነበር። የጆሴፍ እናት በፓስተር እግር ስር ተደፍታ እባክህን አትርፍልኝ፣ ባታደርገው መሞቱ ስለማይቀር የወደፊቱን እድል በአንተ እጅ ላይ ጥያለሁ ስትል ለመነችው። ፓስተር የህሊና ውሳኔ ወሰነ። በሰዎች ሕግ መቀጣት ይልቅ የአንድን ሕፃን ሕይወት ለማዳን መሞከርን መረጠ። ሐምሌ 5 ቀን ምሽት ላይ የመጀመሪያው መርፌ ተዘጋጀ። ፓስተር የቫይረሱ ኃይል በእጅጉ የደከመበትን የጥንቸል አንጎል ፈሳሽ ወደ ሕፃኑ ጆሴፍ አካል ውስጥ በደስታና በፍርሃት መካከል ሆኖ ወጋው። በየቀኑ ለ10 ተከታታይ ቀናት የክትባቱ ኃይል እየጨመረ ሄድ ነበር። ፓስተር በእነዚህ ቀናት ውስጥ ሌሊት መተኛት አልቻለም። በየሰዓቱ እየተነሳ የሕፃኑን ትኩሳት ይከታተላል። በህልሙ ሕፃኑ ሲሞት እያየ በጭንቀት ይባነናል። የመጨረሻው 10ኛው መርፌ እጅግ በጣም ጠንካራና ገዳይ የነበረ በመሆኑ ክትባቱ ካልሰራ ሕፃኑ ወዲያው ሊሞት ይችል ነበር። ቀናት አለፉ፣ ሳምንታት ተቆጠሩ። ጆሴፍ ሚስተር ግን አልሞተም። ከትኩሳቱ ነቃ። ቁስሎቹ መዳን ጀመሩ። ተነስቶ መጫወትና ፈገግ ማለት ጀመረ። የሉዊ ፓስተር ክትባት ሰርቶ የሰው ልጅ ታሪክ ቀየረው። ዓለም በደስታ እልል አለች። ይህ ታሪክ እዚህ ላይ አያበቃም። ጆሴፍ ሚስተር ካደገ በኋላ ህይወቱን ላተረፈለት ለሉዊ ፓስተርና ለተቋሙ ያለውን ክብር ለማሳየት በፓሪስ የሚገኘው የፓስተር ኢንስቲትዩት ዋና ጥበቃ ሆኖ ተቀጠረ። ከዓመታት በኋላ በሁለተኛው የዓለም ጦርነት ወቅት የጀርመን ወታደሮች ፓሪስን ሲወሩ የሉዊ ፓስተር መቃብር ሰብረው ለመግባት ጆሴፍን ቁልፍ እንዲሰጣቸው አዘዙት። ጆሴፍ ግን የህይወት ባለውለታዬን መቃብር አታርክሱን በማለት ፈቃደኛ ሳይሆን ቀረ። ናዚዎች ሊገድሉት ሲሉ እሱ ግን የፓስተርን ክብር አሳልፎ ከመስጠት ይልቅ ራሱን ማጥፋትን መርጦ ህይወቱን ሰጠ።